ወደዚህ ጫካ የገቡ ሰዎች በህይወት የመመለስ እድላቸው በጣም ጠባብ ነው። ኮምፓስ የማይሰራበት ድምጽ የማይሰማበትና በመቶዎች የሚቆጠሩ አስክሬኖች የሚገኙበት የጃፓኑ አኦኪጋራ ጫካ ሚስጥር ምንድነው? ይህ ጫካ የዛፎች ባህር ተብሎ ቢጠራም በውስጡ ግን ከውበት ይልቅ ሞት ነግሷል። ለምን እንደሆነ ታውቃላችሁ? እስከ መጨረሻው ተከታተሉን። ከፉጂ ተራራ ስር የሚገኘው ይህ ጫካ እጅግ ጥቅጥቅ ያለ ከመሆኑ የተነሳ የፀሐይ ብርሃን አያስገባም፣ ንፋስም አይነፍስበትም። የሚገርመው በጫካ ውስጥ ባለው ከፍተኛ ብረት ወይም ደግሞ አይረን ምክንያት ኮምፓስና ጂፒኤስ አይሰሩም። ሰዎች አንዴ ከጠፉ መውጫውን ለማግኘት አይችሉም። በየዓመቱ በአማካይ 100 ሰዎች ራሳቸውን ለማጥፋት ወደዚህ ጫካ ይገባሉ። የጃፓን መንግስትም በመግቢያው ላይ እባካችሁ ህይወት ውድ ስጦታ ናት፣ ለቤተሰቦቻችሁ አስቡ የሚል የማሳሰቢያ ሰሌዳን ለመስቀል ተገዷል። ይህ ጫካ እንዲህ ሰዎችን የሚስበው የተረገመ ስለሆነ ይመስላችኋል? ሀሳባችሁን በኮሜንት አጋሩን። እንደዚህ ያሉ አስገራሚ የዓለም ታሪኮችን የምትወዱ ቻናላችንን ፎሎ ማድረግ እንዳትረሱ። በቀጣይ ቪዲዮ በልጅነቱ በርገር ቤት እየሄደ የተረፈ ምግብ ይለምን የነበረው ህፃን ዛሬ እንዴት የዓለም የእግር ኳስ ንጉስ ሊሆን እንደቻለ የክርስቲያኖ ሮናልዶን ያልተሰማ የድህነት ታሪክ እናያለን። እንዳያመልጣችሁ።